ያልተገባ ነገር ስታረጉ የምታመርቱት ሆርሞን ለናንተ የጤና ቀውስ ይሆናል ማለት ነው። ስለዚህ ሴክስ ብዬ ሳወራ ወይም የግብረ ስጋ ግንኙነት ብዬ ሳወራ እኔ እንዲታሰብልኝ በትልቁ የምፈልገው በጋብቻ ውስጥ ያለውን ነው እያወራ ያለሁት። እኔ የምነግራችሁ የሴክስ ጥቅሞች ብዬ ሳወራ ይሄ ሆርሞን ይመረታል ብዬ ሳወራ በጋብቻ ውስጥ ያለ የግብረ ስጋ ግንኙነት ነው ይሄንን የሚያስተካክልላችሁ። ሌላ ጊዜ እናየዋለን። በተቃራኒው ደግሞ ከተለያየ ሰው ጋር ሴክስ በምታደርጉበት ሰዓት የሚመረቱ ሆርሞኖች አሉ። እነዛ ሆርሞኖች አድቫንቴጅ ሳይሆን ዲስአድቫንቴጅ ነው ላይፋችሁ ላይ ኢምፓክታቸው ማለት ነው በእናንተ ህይወት ላይ። ሰላም ነኝ። ሰላም እንዴት ናችሁ? እና ስለዚህ ምን አይተናል? ጭንቀትን ይቀንሳል፣ እንቅልፍን ያሻሽላል። ከእንደገና ደግሞ ይሄ ኢሚዩኒቲ ዲቨሎፕ ታደርጋላችሁ ማለት ነው። ጤናማ ሴክስ በባለትዳሮች መሀል የሚደረግ ሴክስ ምን ይሰጣል? ጭንቀትን አሁን ይሄ ከመርካት ከመደሰት እንደገና ልጅ ከመውለድ ባሻገር ሴክስ ለሰው ልጆች ምን አይነት ጥቅም አለው፣ ምን ያስገኛል የሚለውን ነው የምናየው ማለት ነው። ገባችሁ?